ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ዛሬ ስንኛ በጣጥስ አብረን እንሰራለን። እዚህ ጋር በጣጥስ ኩሳ፣ ቲማቲም፣ ፍልፍል ሮሚ እናደርጋለን። ኩዝበራ፣ ቱም፣ ሽንኩርት በትንንሹ የተከተፈ፣ ሳልሳ፣ መዕጁን ቲማቲም ካምን እናደርጋለን በሙሉ። እዚህ ጋር ደግሞ ዘባዲ እናደርጋለን። እዚህ ጋር የታጠበ ዶሮ አለ። እንዲዛር እየቆራርጫለሁ። ይሄን ዶሮን ደግሞ እናደርጋለን። እዚህ ጋር ባህራት ያን የቤታችሁ ያለውን ስሙን ቢያንስ ቁንዶ በርበሬ፣ ፍልፍል አስዋድ፣ ከሙን፣ ሄደ 7 አይነት ቅመም የሚሉት ኩዝበራ፣ ናሽፍ ከዚህ ይሄን እንደዚህ አድርገን ባንድ እናደባልቀዋለን። እዚህ ጋር ዘይቱን ዘይቱን ነው ምግብ የሚሰራው ዘይቱን። ከዚህ ይሄን በሙሉ አንድ ላይ እናደባልቀዋለን። ይሄው በዚህ መልኩ አደባልቀዋለሁ። ኩዳሩን ተስር ዶሮውን ተላይ አድርጌዋለሁ። እናንተ ግን ይሄን ኩዳሩን፣ ኩሳውን፣ ድንቹን፣ ፍልፍል ሮሚውን ሁሉንም በዘይት መጥበስ ትችላላችሁ። እኛ ዘይት ስለማይወዱ ነው ሰዎች እንደዚህ አድርጉት። ይሄ የተጠበሰው በጣም ነው ጣዕሙ በጣም ቆንጆ ነው። አሁን ይሄንን ለአንድ ሰዓት ወይ ለግማሽ ሰዓት ተላጃ ውስጥ አደርገዋለሁ። እናንተ ግን ሰዓት ተበላችሁ ቶሎ መስራት ትችላላችሁ። እና ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። እና ቤተሰብ ይኸው አሁን ደርሷል ይዩት። እና በጣም ቆንጆ ነው። ሰዎቹ በጣም ነበር የወደዱት። እዚህ ጋር ሰላጣ አለ እና እንደዚህ ሰርታችሁ ሞክሩት። በጣም አሪፍ ነው። በጣም ቆንጆ ነው። እዚህ ጋር ሩዝ በነጩ ሰርቻለሁ። ትንንሽ ልጆች ስላሉ በጣም ነው የሚወዱት። እንደዚህ ሰርታችሁ ሰው በጣም ቆንጆ ነው።